ሰላም ጤና ይስጥልን። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ አነስ ያለ በኤአይ ላይ ውይይት ይኖረናል ማለት ነው። ምን ይባላል አንዳንድ ጊዜ ቻትጂፒቲ ወይም ሆነ የትኛውንም ኤአይ ልክ እንደ መማሪያነት ነው እንጂ መስሪያነት አትጠቀሙት። ነገር ግን አንድ የሚባል ነገር አለ። ቻትጂፒቲን እየተጠቀምነው ነው ወይስ እየተጠቀምነው የሚል ጥያቄዎች ከአንዳንድ ሰዎች ይነሳል። ቻትጂፒቲ ወይ ደግሞ ኤአይ ካልተጠቀምኩበት ይጠቀሙብሃል ስንል በአግባብ ካልተጠቀምኩበት በጣም ይጠቀሙብሃል። የዛሬው ውይይታችን ደግሞ ብዙ የሚያተኩረው አሁን የምንጠቀምበት የኤአይ ቱሎች ልክ እንደ ቻትጂፒቲ፣ ጄሚኒ የመሳሰሉት ነገር ላይ ነው እና እስቲ እናንተ ስለነዚህ ነገሮች ምን ትላላችሁ? እንደሚታወቀው የዘመኑ ኤአይ ብዙ እየተጠቀመበት ያለው ነገር ነው እና እኛም እየተጠቀሙ ነው ብለን ነው የምናስበው። ጂሚናይም ሆነ ቻትጂፒቲ በጣም ለሰው ልጅ አጠቃላይ ቻትጂፒቲ ሳይሆን ኤአይ የተባለ ነገር ራሱ የሰው ልጅ አሁን የሰው ልጅ የተጠቀሙበትን ነገር ያለው ነገር በጣም በብዙ ነገር ሰው አድርጎታል። እኔ ባየሁትና እንትን ባልኩት መሰረት ደግሞ ሀሳቦችን ሞር ለማደራጀት ራሱ ኤአይ መጠቀም በጣም ቅድሚያ የሚሰጠው ነገር ነው እና በዚህ ሰዓት ኤአይ መጠቀም ክፋት አለው ብዬ አላስብም። እኔ እንደግለሰብ ያው ክፋት ኖሮት አይደለም፣ ግን አንድ ሰው አጠቃቀም ነው። አንዳንድ ሰው ሁሉንም ነገር ለምሳሌ ኤአይ ነው የምትጠቀመው እኮ የሆነ አንተ አውቀው የምታውቀው ነገር ላይ አዲሽናል ነገር ለማወቅ ነው የምትጠቀመው። ግን አንዳንድ ሰው ምንድን ነው የሚያደርገው? ጀስት የሚያውቀው ሁሉንም ነገር በቃ አንድ ነገር መጻፍ ሳይሆን ሁሉ ነገር ኮፒ ፔስት ጀስት ኮፒ ፔስት የምታደርጉት ነገር ማወቅ ይኖርባል ነው እንጂ ሌላ ነገር አይደለም። አሁን ክፋቱ ምንድን ያለው ኤአይን በምንጠቀም ሰዓት ሞር በኤአይ ዲፐንድ ከመሆናችን የተነሳ አንዳንድ ሰዎች የሆነ የሰርግ ጽሁፎች እና ደግሞ ኢቭን ለፍቅረኛው እንኳን ደብዳቤ ለመጻፍ ቴክስት ለመጻፍ በሚያስብበት ሰዓት ቴሌግራም ወይም ኢንስታግራም ላይ ምናምን የሚፖስቷቸውን ነገሮች ፍቅረኛው የሚጽፈውን ሜሴጅ ሁሉ ከኤአይ መጠቀም ምን ልበላት እስከምን ድረስ ደረሰ ነው። ሞር ዲፔንድ ሆኗል እና ወደ ኤአይ እና ደግሞ ይሄ መስተካከል ያለበት ነው እና ሙሉ በሙሉ ደግሞ ቻትጂፒቲም ሆነ ጄሚኒ የመሳሰሉትን ነገራቶች ሞር ዲፔንድ ባንሆንባቸው እና ብንጠቀምባቸው የተሻለ ነው ባዮች ናቸው። አዎ ልክ ነህ። ታውቃለህ ምን መሰለህ፣ ይሄ ሁሉ ነገራችን መሰረች ከሆነ የኛ የሆነውን ስኬላችን ኔቸር የሆነውን ስኬላችን እንገላለን። ለምን አእምሯችን የሆነ ስኬል ይኖረናል። የኛ የኔቸራችን ስኬል ለመፋጠን ነው መጠቀም ያለብን እንጂ ቻትጂፒቲን ወይ ደግሞ ኤአይን ሁሉ ነገራችን በሱ መሰረች መሆን የለበትም። ምን በቃ እሱ እኮ ራሱ እኮ ይመራል እኮ ጀስት ለምሳሌ አንዴ ማንተታም ዶክተር ጋር ስትሄድ አንተ ውስጥን ተናግራ አይደል ዶክተሩ መድኃኒት የሚያዝን ጀስት ቻትጂፒቲንም ወይስ ኤአይ ስትጠቀሙ ውስጥን የምትፈልገውን ነገር ከነገርከው እሱ አንተ የምትፈልገው ነገር ያመጣል። ስለዚህ አንተን መከተል አለብህ። አንተ እሱን መከተል ሳይሆን እሱ አንተን መከተል አለብህ። ከኤአይም ከነዚህ ከኤአይ ቱል በፊት ያሉት እና ጎግል አለ። ቅድም ራሱ ከመጀመሪያ ጀምሮ ጎግል አለ አይደል? አንድ ነገር ጎግል ስታደርገው በቃ የጠየቀውን ያ የኮንሰፕቱ ብቻ ነው የሚኖረው። ይሄ አሁን የመጣው ኤአይ ደግሞ ይገፋፋል። አሁን ለምሳሌ አንድ ኮንሰፕት ይጠይቃል፣ ወደ መጨረሻ ሴት ደግሞ እንዲህ ቢያደርግልህ ይልሃል። አንተ በራስህ ኮንቴክስት ካላደረገው እሱ ወስዶ ይሄዳል። በጣም ዲፔንደንት ያደርገናል። ዲፔንድ መሆኑ ደግሞ አስፈላጊ ነው። የሆነ ጊዜ ላይ ይሄ ነገር እንዳለ ቢቆም በቃ የሆነ የህይወታችን ግራ መዛባት ይመጣል፣ ግራ መጋባት ይመጣል። ይሄ አሁንም ምንድነው አጠቃላይ የጉግልም የሆነ ይሄ ኤአይ እንትን እውቀት አይደለም ማለት ሁሉ ነገር የምትጠይቀውን ነገር ሁሉ ጠይቀህ ምንም ኮንቴክስትን ሳያይ የሚያመነጨው ወይ ደግሞ የሚመልስልህ ነገር እውቀት አይደለም። እውቀት መሆን የሚችለው ከኮንቴክስቱ ጋር በኢቲክሱ ወይ ደግሞ በራሴ ኮንቴክስት ካልተጠቀምክበት እሱ ይጠቀምብሃል የምንለው ለዚህ ነው። ቻትጂፒቲ ኢቲክሶች አሉና እሱን እያወቅን መጠቀም ግድ ይላል። ኢቲክሱን ካላወቅ ደግሞ ይጠቀምብሃል ማለት ነው። ለእውቀት ያክል አሁን ብዙ ነገሮች እኔ ከአስተማሪዎች ከራስ የሚያስተምሩት አስተማሪዎች የማላገኘው ነገር ብዙ ነገር በጣም ብዙ ነገር ነው። በጣም ከምነግርህ በላይ አስተማሪ እዚህ ላይ እሱ እኔ ሊያስተምር ከሚችለው በላይ የሚማር ወር ለኔ አድቫንስ ነው።
ግን ያው ክላሱን ቁጡት ምናምን እያሉ ሳይሆን አስተማሪ የሚያስተምረው በጣም ወሳኝ ነው። እንደውም በዚህ ላይ ምን አለ ኤአይ ልክ እንደ ቻት ጂፒቲ አይነት ኤጀንቶች ናቸው። ከዚህ በፊት ያወራካቸውን ከዛሬ 2-3 ወር በፊት ያወራካቸውን ነገር ያስታውሳል እና አሁን እንደዚህ አይነት ነገር ባይኖርና ኤአይ ከዚህ በፊት የተጠቀምከውን ያደረካቸውን ነገሮች ባያስታውስ እና ዝም ብለህ ከመሬት ተነስተህ አንዳንድ ጊዜ ፊሊንጎችን የመናገር አለ አይደለ? የሆነ ሲጨንቅ ምናምን የምታማክረው ሰው ምናምን ሲጠፋ የሚያማክር ሰው አለና እንደውም ምን ያጋጠማል መሰላችሁ? እንዴት ነው ዛሬ ደብሮኛል እና ምን ባደርግ ትመክረኛል ምናምን ሲባል እንደምን ዱባይ ሄዳ እንደዚህ አይነት ነገሮች ያጋጠማል። እና አሁን ይሄን ያነሳውበት ምክንያት ቅድም ስለ ኤአይ ሞር ዲፔንድ ስለመሆን እያወራ ነበር እና ኤአይ ከዚህ በፊት ምንም አይነት ነገር የማያስታውስ ከሆነ ስላንተ ያለበትን ሲቹዌሽን ምናምን ሳያውቅ አንተ ኖርማል ፊሊንግን የምታካፍል ከሆነ አድቫይስ ሞር የምጠይቅ ከሆነ የማትችለውን ነገር እንድታደርግ ያዛል። ይህ ማለት ምንም ፕሮጀክት ስንሰራ ኤአይን ታግዘን እንሰራለን። ኤአይ ታግዘን ስንሰራ ደግሞ እዛ ላይ መጨመር ያለብን ነገራቶች አዳዲስ ፊውቸሮች ኤአይ ይህን ነገር ብትጨምሩበት ብሎ ሪኮመንድ የሚያደርገን ነገር አለ አይደለ? እሱ ነገር ተማረው ነው እንጂ በሱ ሰራን ማለት አይቻልም። ካወቅነው ከተስማማንበት እንሰራለን። ይሄ ነገር ቢሰራ ጥሩ ነው እና እንፈልጋለን። ያው በቀጣይ ቪዲዮ እስክንገናኝ ድረስ ቆይታ